ወይዘሮ ትዝታ ናታንን ስራ ለመቅጠር ተስማሙ። ለሰራተኞቻቸው ስለ ናታን እንዲያጣሩላቸው ባዘዙት መሰረት ስለ ናታን አጣራን ብለው ሰራተኞቻቸውም ወደ ወይዘሮ ትዝታ ደወሉ። ያንንም ምንም ነገር እሱ ስራ እንደሌለው በእህቱ ብቻ እንደሚተዳደር ተነገረችው። ወይዘሮ ትዝታም ደስ አላቸው። አዲስ የሚመጡ እቃዎችን እንደው መስኖ መረከብ ያለበት አሉ። ናታንም ወደ ስራው መግባቱን ሲነገር ያሰበውን ባናውቅም በጣም ተደሰተ። እንግዲህ የናታን ሀሳብ ምን እንደሆነ እስኪ እናንተ ገምቱ። እውነት ስራውን ፈልጎት ነው ወይንስ ምን ይመስላችኋል? እንደ ራሳችሁ ግንዛቤ ማለት ነው። ያንን ስራ ፈልጎት ነው እዛ የሚገባው ወይንስ የሚሰራው ስራ አለው? እሱ የሚያጣራው ነገር አለው ውስጥ። ጽዮን እንግዲህ የቢኒን በህይወት መኖር በቪዲዮ ተደርጎ ተላከላት። ጽዮንም ስታየው ማመን አቃታት፣ ሳቀች፣ እንደ ማልቀስም አደረጋት። ቤዚና ናታን ደነገጡ። ምን ሆና ነው ብለው እየሳቀችም እያለቀሰችም ቢኒ በህይወት አለ፣ ቢኒ በህይወት አለ ስትላቸው ናታን ተቀብሎ ምን እንደሆነ ለማጣራት ሞከረ። ናታንም ማን አባቱ ነው እንደዚህ ያደረገው? ተጎድቷል እኮ አለ። ጽዮን ወገኒ ጋር በሄደችበት አቤል ቴክስት ላከላት እንዲገናኙ። እሷም በንዴት እሱ እንዳገተው አወቀች። በንዴት ወደ አቤል ሄደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አላህ አልሐምዱሊላህ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ ማለት ነው። እንግዲህ ዛሬ በክፍል 90 መጥተናል ማለት ነው። ሐረግ ክፍል 90 በ89 ላይ እንዳሳለፍ ነው ቢኒ ተይዞ ነበረ ማለት ነው። እንግዲህ ቢኒን የያዘው አቤል ነበረ። ይህንንም ፖሊሶች ያፌት ነው ብለው ወደ ያፌት መጥተው እንደነበር እናስታውሳለን። አቤል ግን የሁለቱን ጠላትነት ተጠቅሞ ቢኒን አገተው፣ ጉዳት አደረሰበትም። አቤል እንግዲህ ቢኒን እያስፈራራው ይገኛል። ልክ ቢኒ ጽዮንን እንደሚያስቸግራት አስመስሎ ለምን አባክ ነው የምታስቸግራት? እያለቀሰች ነው የነገረችኝ። ለምንድን ነው የምትከታተላት? ይል ነበር። ቢኒም በድፍረት ተይዞ እንኳን አልፈራ። አንተ ውሻ ለምን በሰው ጥላ ከመከለል ፊት ለፊት አትመጣም? ወንድ ከሆንክ ወንድነት እንደዚህ አይደለም አለው። ያኛውም እየተበሳጨም ቢሆን እያለ ነገሮችን እንትን ይላል። እመነኝ በገዛ እጄ ሲጠርግ ይገልሃለሁ ሲለው ፈራሁ ብሎ ወደ ኋላ ወደቀ። እንግዲህ ቢኒን በግድ ስልኩን አስከፍቶ ፓስወርዱን ቪዲዮ ቀርጾ ወደ ጽዮን ላከላት። ጽዮንም ቪዲዮውን ስታይ ማልቀስም የመሳቅም ባህሪ ታየባት። ቤዛና ናታን ደነገጡ። ምን እየሆነች ነው ብለው ቢኒ አልሞተም፣ ቢኒ እኮ በህይወት አለ፣ ቢኒ አልሞተም እያለች ትጮኻለች። ናታንም ተቀበለና ስልኩን ሲያየው የቢኒ በህይወት መኖር ደስ ብሎት እሱም እንደ መሳቅም አለ። ግን ደግሞ ጉዳት ደርሶበት ሲያይ ማን አባቱ ነው ይሄን ያደረገው? ጉዳት እኮ ደርሶበታል እያለ ሲል ማን አባቱ ነው የያዘው ሲል ጽዮን አሁን ስለሱ መያዝ ያሳስበኝ ይመስልሃል? ስለሱ ማን እንደሆነ የያዘው የሚያሳስበኝ ይመስልሃል? ዋናው በህይወት መኖሩ ነው። ቢኒ በህይወት አለ ብላ ትጮኻለች። ወደ ዳጊ ደወለችለት። ለዳጊም ነገረችው። ዳጊም የሚያደርገው ግራ ገባው። በደስታ
ስልኩን ቁጭ አርጎ ለገኒ አጎቴ እኮ አለ አጎቴ አለ ይላታል። ገኒ ግን አትናገር አትጋገር ዝም ብላለች። ዲያራ የወንድሟን ክላስ ለመክፈት ቁልፎችን ስትታገል ወይዘሮ ትዝታ ደረሱባት። ምን እያደረግሽ ነው ሲሏት፣ ማም አንቺን ያስጨነቀሽን ነገር እኮ ከፍቼ ማየት አለብኝ ብዬ ነው አለች። ወይዘሮ ትዝታም እንደሱም አይሆንም፣ ውስጥ ላይ ካሜራ ሊኖር ይችላል፣ ካሜራ እንኳን ባይኖር እሱ ያስቀመጣቸውን ነገሮች መነካካት የለብሽም ብለው ከለከሏት። እንግዲህ ወይዘሮ ትዝታ ናታንን ስራ እንዲቀጠር ማጣሪያ እንዲያመጡላቸው ልከው ነበር፣ አዘው ነበር ሰራተኞቻቸውን። ሰራተኞቹም ያንን አጣርተው ለትዝታ ተናገሩ። ወይዘሮ ትዝታም እሺ በጣም ጥሩ ብለው ደስ አላቸው። አዲስ የሚገቡትን እቃዎች እኛ ብንረከብ እሱ ባይገባ ሲሉ፣ እንደውም ጥሩ አማራጭ ነው፣ በተቃራኒው እሱ ነው መረከብ ያለበት፣ ለዚህ ስራ አይደል የተቀጠረው ሲሉ ገባኝ አለ። ጽዮን እዳጊ ጋር በሄደችበት ቴክስት ተላከላት። ቴክስቱንም የላከው አቤል ነበር። ጽዮንም በንዴት ሆና ለመውጣት ስትል እባክሽ ትተሽኛት ሂጂ፣ እባክሽ አብረሽኝ ሁኚ አላት። ዳጊዬ እመጣለሁኝ፣ አሁን ግዴታ መሄድ ያለብኝ ጉዳይ አለ ብላ ተነስታ ጥላው ሄደች። አቤል እንግዲህ ቢኒን እንዳስቆመህ ነገረችኝ፣ እንዳስቆመህ አዘዘችኝ አለው። ጽዮን እንዳዘዘችው አስመስሎ እሷ ካዘዘች ግን ምንም ነገር አደርጋለሁ ብሎ ተናገረ። እንግዲህ አቤል ለጽዮን የላከላት የኔ ልዕልት እንዴት ነሽ? አቤል ነኝ። አሁኑኑ የምልሽ ቦታ በፍጥነት እንዴት መጪ፣ ካልሆነ ግን ቢንያም የሚባል ሰው ድጋሚ አታይም። ስሚ ደግሞ ባለፈ እንዳደረግሽው ድጋሚ ወይም ለሌላ ሰው አንድ ነገር ትንፍሽ ብትይ የሚፈጠረውን ልትገምቻ አትችይም። ቶሎ በይ፣ ቦታውን እልክልሻለሁ የኔ ቆንጆ ነበር ያላት። ጽዮንም እንግዲህ ቢንያምን ማን እንዳገተው አወቀች። ይህን ነገር ቶሎ ማግኘት ስላለባት ተጣድፋ ወጣች። ታሪኩ ለያፌት ተቀናቃኛችን በዚህ ሳምንት አንተን ለመገናኘት ፈቃደኛ ሆኗል አለው። ኦ በጣም ጥሩ፣ እንደዚህ እጁ የረዘመበትንም ማወቅ አለብን አለ። እሺ አለቃ ብሎ ተቀበለ። ታሪኩ ቢኒን ማን እንዳገተው አሁንም የተገኘ ነገር የለም ወይ ብሎ ጠየቀው። የለም ግን በቅርቡ ይኖራል፣ አንዳንድ ፍንጮች አሉ ብሎ ተናገረ። እሱ አቤል እና ጽዮንም በተባለበት ቦታ ተገናኙ። ጽዮን በጣም ልቧ ተሰበረ፣ አለቀሰች። እሱም የፌዝ ሳቁን እየሳቀ እሺ በይ የኔ ቆንጆ ያንን ሪከርድ ባታጠፊ ድጋሜ ቢኒን እንደማታገኝ ያስፈራራት። እሷም እሺ አጠፋለሁ ብላ ተስፋ በቆረጠ ስሜት እያለቀሰች ወደ ቤቷ ሄደች። መንገድ ላይ ባለችበት ኤፍራታ ደወለችላት። ጽዮን ጥሩ ስሜት ላይ አለመሆኗን ስታውቅ ምን ነው ምን ሆንሽ አለቻት። እሷም ሌላ ጊዜ እነግርሻለሁ ስትል አይ እንገናኝ አለቻት። በቃሽ ቤት ነይ ብላ ወደ ቤት እንትና ሄደች። ኤፍራታም ቤት መጣች። ወይዘሮ ትዝታ እንግዲህ ለያፌት ደውለው ስራውን እንደተቀጠረ ነገሩት። ያፌትም ምን እንዳሰበ ባናውቅም ለናታን ማለሽ ናታንም ምን እንዳሰበ ባናውቅም በጣም ተደሰተ። ስራው ውስጥ መግባቱን በጣም ፈልጎታል። እንግዲህ ይህን እያለ ናውድና ቤዛ ቤት ተገናኙ። እግር ያበዛሃል መሰለህም አለች ወይዘሮ ሉሊት። አይ አንቺ ሴትዮ ዝም አትይም አለቻት። አይ ብላ ሉሊትም ዝም አለች።
ሰው የለም እንዴ ብሎ ሲጠይቅ እኔ ሰው አልመስለህም እንዳለች እባክሽ ዝም በይ አለቻት ቤዛ። ጽዮን መታ ወደ ፎቅ እየሮጠች ወጣች። ቤዛም ምን ሆና ነው ሲላት ናውድ ጥሩ ስሜት ላይ አይደለችም ይመስለኛል ሂጂና ያት ሲላት አይ ብቻዋን መሆን ፈልገ ይሆናል ስትለው ከሆነ ይሻለ። ኤፍራታ እንግዲህ ያፌትንና ናታንን ዲኤንኤ ለማስመርመር የሁለቱንም እንትኖች እያሰባሰበች ነው። ከያፌትንም ጸጉር አመጣች፣ ቤት መጣች፣ የናታንን ፍለጋ ማለት ነው። ያንንም ማሳካች፣ አገኘች። እንግዲህ ውዶችዬ ያፌትም ማን እንደያዘው ቢኒን ተነገረው። ያፌት በጣም ተናደደ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ሰብስክራይብ አድርጉ ውዶች።